አብርሽ ይሄው እኔ ያልኩት መች ቀረ። አብርሃም እንግዲህ ከሌላ ሴት ጋር ነው መሆን የምፈልገው። ሁለታችሁም ህይወቴ ውስጥ አታስፈልጉኝም። እስከዛሬ ለነበረን ከእናንተ ጋር ያሳለፉት ጊዜ በጣም ደስተኛ ነበርኩ። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። አሁን ደግሞ ከህይወቴ እንድትወጡልኝ እፈልጋለሁ። አጠገቤ እንዳትደርሱ፣ አጠገባችሁ አልደርስም። እኔ ከሌላ ሴት ግና ከሌላ ሰው ጋር ህይወቴ መቀጠል እፈልጋለሁ። ሁለታችሁም ጋር ሆኜ ደስታ ነኛ መሆን አልቻልኩም። ሄርሜላም ሩቲም ባረጋችሁልኝ ነገር በጣም አመሰግናለሁ። ከኔ ጋር ስለነበራችሁ አመሰግናለሁ ብሎ ተናግሯል። እንግዲህ የመጨረሻ ውሳኔ ይሄ ነው፣ አስብበታለሁ፣ ነገራቸዋለሁ ያልኩት ይሄ ነው ብሎ እንግዲህ በመጨረሻ እኔ እኮ የሚገርመኝ ማለት ነው ይህ ሰውዬ ልብስ አረገው እንደ አዲስ ፋሽን ሲመጣ ሰው ልብሱን እየገዛ ይቀያይራል አይደለ? ጫማ የሚሆን ይቀያይራል። እና እሱ አዲስ ፋሽን አድርጎ እንግዲህ በየጊዜው ሴትን ይቀያይራል። ከሩቲ ወደ ሄርሜላ፣ ከሄርሜላ ወደ ሌላ ሴት፣ ከሌላ ሴት ወደ ሌላ ሴት፣ እንደዛው እያለ ህይወቱ ያበቃል ማለት ነው። አቤት አቤት! አንተ ስትሞት የት ነው የምትገባው ይሆን? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። እኔ ወድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ አቶ አብርሃም እኔ እናንተ አታስፈልጉኝም፣ ከህይወቴ ውጡልኝ። እኔ አዲስ ምዕራፍ አዲስ ነገር ነው መኖር የምፈልገው። ከእናንተ ጋር መሆን አልፈልግም። በህይወቴ ውስጥ አታስፈልጉኝም፣ አልፈልጋቸውም፣ ከህይወቴ ውጡልኝ ብሎ እንግዲህ ሁለቱንም አባሯቸዋል ማለት ነው። አዲስ ሴቷ እንግዲህ ያው ማቀፉን ነው እንጂ የሚታየው ማን እንደሆነች እስካሁን ድረስ የታየ የተመለከትነው ነገር የለም። በቀጣዩ ክፍል እንግዲህ ነገ አብርሃም ከአዲሷ ሴት ጋር ይመጣል። ሄርሜላ እንግዲህ እንዴት እንደምትሆኝ አናውቅም። እሱ ሌላ ሴት ሳያመጣ ራሴን አጠፋለሁ እሞታለሁ እያልሽ ነበር። ሌላ ሴት አምጥቶ ደግሞ ከሌላ ሴት ጋር ከአንቺ ጋር ሲሆን የነበረውን ከእሷ ጋር ሲያደርግ እንዴት አድርገሽ እጥፍ በእጥፍ አድርገሽ ራስን እንደምታጠፊ አብረን የምናይ ይሆናል ማለት ነው።